ለምንድነው ከክፍለ ሀገር የሚመጡ ሰዎች ብዙ ጊዜ ትልልቅ ፖዚሽኖችን የሚይዙት ባለሀብት የሚሆኑት ብዬ እጠይቃለሁ። ለምንድነው ብዬ በመጠየቅበት ሰዓት ያገኘሁት አንድ ነገር ነው። ስቴይ ብሮክ የሚል ፕሪንሲፕል አላቸው። ይሄ ማለት ብሮክ እንደሆኑ የሚቆዩበት ሲስተም አላቸው። አብዛኛው በአዲስ አበባ ላይ የሚኖር ወጣትን በመታዩበት ሰዓት በጣም ኢጎ ይዟል። ስራ ወጥቶ ለመስራት ዝቅ ብሎ ለመለወጥ ያለው ኢጎ ይዟል ማለት ነው። የሚያውቁኝ ሰዎች ምን ይላሉ፣ ምን ያወራሉ፣ ምን ይላሉ ብሎ ይያዛል። እነሱ ግን እቺን ያክል እንኳን ሰዎች ምን ይላሉ አይሉ። ምክንያቱም ሰርተው መለወጥ ነው የሚፈልጉት። እናንተስ ፎከስ ዶናችሁ በህይወታችን ላይ እኛም እንደዚሁ ፎከስ ዶነን ብሮክ ሆነን መቀጠል እስካልቻለን ሚሊየንስ እንኳን እየሰሩ በጣም ቀረብ ብዬ ሳወራቸው በጣም ሚሊዮነር ሆነው ግን የሚለብሱት ልብስ አይገናኝም። የሚያደርጉት ላይፍ ስታይል ከድሮ አልተለወጠም በብዙ። ስለዚህ ስቴይ ብሮክ የሚለውን ፕሪንሲፕል መከተል ይኖርብናል በህይወታችን ላይ በስራችን ላይ ለውጥ ለማምጣት። ይህንን ሐሳብ እንዴት ታዩታላችሁ? ኮሜንት አድርጉኝ። መልካም ጊዜ።